ሰላም ሰላም ወደ ተከታታዮች እንኳን ሰላም መጣችሁ። እንዴት ከረማችሁ? እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ዛሬ ደግሞ በአይነቱ ለየት ያለና ቀላል ኬክ ፈጣን ቶሎ የሚደርስ እኔ ብዙ ጊዜ ደጋግሜ የምሰራው ኬክ ነው። ምክንያቱም ለአሰራር ቀላልና ቶሎ የሚደርስ ስለሆነ እንዲሁም ደግሞ ሲመገቡት በጣም ጣፋጭና ለእይታም ደስ የሚል ኬክ ስለሆነ ብዙ ጊዜ ደጋግሜ ነው የምሰራው። ስንሰራው ደግሞ በዮገርት ነው ወይም ደግሞ በወተት ነው ብዙ ጊዜ ኬክ የሚሰራው። እኔ ግን ይሄንን ኬክ የሰራሁት በዮገርት ወይም በእርጎ ነው ማለት ነው። መጀመሪያ እዚህ ጋር የሚያስፈልገን ነገር አንድ እርጎ፣ አንድ ኩባያ ስኳር፣ አራት እንቁላል እንዲሁም ቤኪንግ ፓውደር እና ቫኒላ ፓውደር ያስፈልገናል ማለት ነው። እንዲሁም ቸኮሌት፣ የዚህ አይነቱ ቸኮሌት የጣሳው ቸኮሌት ይሆናል። ዋናው ቸኮሌት ፓውደሩ የኬክ ሚክስ የሚደረገው መሆን አለበት ማለት ነው። እዚህ ጋር አንድ ዮገርት አዘጋጅቻለሁ፣ ዱቄት እና ሁሉንም በአንድ በጎድጓዳ ሳህን ላይ አድርገን እንቀላቅላለን ማለት ነው። እንቁላሉን አራቱንም እንቁላል በዚህ መልኩ እየሰበርኩ ሁሉንም እቀላቅለዋለሁ። በደንብ አድርጌ መተዋለሁ ማለት ነው። በደንብ እንዲዋሃድልኝና እንዲቀላቀልልኝ። ከዛ ከእንቁላሉ ጋር አንድ የሻይ ማንኪያ ቫኒላ ጨምሬያለሁ። እዚህ ጋር ቫኒላ ጨምሬ እሱን በዚህ መልኩ ማስያለሁ ማለት ነው። ከዛ በዚህ አንድ ስኳር ጨምሬያለሁ። አንድ ሙሉ ስኳር እዚህ ላይ አድርጌያለሁ። ሁሉንም ግብአቶች በዚህ በዮገርቱ ወይም በእርጎ ጣሳ ነው የምንጠቀመው፣ እየሰፈርን የምንለካው ማለት ነው። እዚህ ጋር ደግሞ በዚሁ በእርጎ ጣሳ አንድ ዘይት ተጠቅሜያለሁ ማለት ነው። ቬጂቴብል ዘይት አንድ ዘይት ተጠቅሜ እሱንም በዚህ መልኩ በደንብ አድርጌ መተዋለሁ። ነገራችን በደንብ መመታት አለበት። በደንብ ሚክስ አድርጉት። ብሌንደር ወይም ሚክሰር መጠቀም ትችላላችሁ። አሁን በድጋሚ ሶስት የእርጎ ዕቃ በዚህ በጣሳዋ 3 ዱቄት ነምበር 1 ፍሎር ማለት ነው፣ ቁጥር 1 ፍሎር እሱንም እንደዚህ አደርጋለሁ ማለት ነው። 3 ኩባያ። ከዛ እንደዚህ ትንሽ የቤኪንግ ፓውደር ተጠቅሜያለሁ። አንድ ሻይ ማንኪያና ትንሽ ጎደል ያለ ቤኪንግ ፓውደር። ከዛ ሁሉንም በደንብ አድርጌ እንደዚህ አዋህደዋለሁ። ብዙ ጊዜ እኔ ሚክሰር አልጠቀምም፣ በራሴ በእጄ ነው እንደዚህ ሚክስ ማድረገው። ስለዚህ እናንተ በፈለጋችሁ ሚክስ ማድረግ ትችላላችሁ። ሁሉንም በደንብ አድርገን እንደዚህ ካዋሃድነው በኋላ እቃችንን እናዘጋጃለን ማለት ነው። ኬክ የምንሰራበትን ሲኒያችንን እናዘጋጅና የኬክ ሊጥ ሁለት ቦታ እንከፍለዋለን። በሁለት ጎድጓዳ ሳህን ላይ ለብቻው እንከፍለውና አንደኛው ላይ ቸኮሌት እናደርግበታለን። ሁለት አይነት መልክ እንዲኖረው ቅድም እንዳያችሁት ኬኩ ላይ ኬኩ የሆነ ዜብራ ከለር ነው ያለውና እንደዚህ አይነት እንዲኖርልን አንዱ ላይ ቅድም ያሳየኋችሁን ቸኮሌት አንዷን ኪስ እዚህ ላይ ሙሉ ለሙሉ ታደርጋላችሁ ማለት ነው። የጣሳው ከሆነ ያላችሁ አንድ የሾርባ ማንኪያ ማድረግ ትችላላችሁ። ከዛ ያንን በደንብ አድርጌ መተዋለሁ። ትንሽ የመወፈር እንትን ካለው ትንሽ እርጎ አንድ ማንኪያ የምትሆን አድርጉበት፣ ቀጠን እንዲላላችሁ ማለት ነው። ካልፈለጋችሁም እንደዚህ ኖርማል መጠቀም ትችላላችሁ። እኔ ግን ምንም አልተጠቀምኩም። ራሱን ሊጡን ግማሹን ከቀነስኩ በኋላ ቸኮሌቱን አድርጌ ሚክስ አደረኩት። እየቀረውን ደግሞ ግማሹን እንደዚህ በነጩ ከለር እንደሆነ ለብቻው አስቀምጬ ስቴፕ ባይ ስቴፕ እዚህ ጋር አንድ ማንኪያ እያደረኩኝ ወደ ምሰራበት ሲኒያ ላይ አደርገዋለሁ ማለት ነው። አሁን ሁሉንም የማደርገው ስቴፕ ባይ ስቴፕ አንድ እያደረኩ ነው እንደዚህ የማደርገው። አንድ ቸኮሌት አንድ ነጩን ከለር፣ አንድ ቸኮሌት አንድ ነጩን ከለር እያደረኩ እንደዚህ አደርገዋለሁ። በዚህ በሲኒያችሁ ላይ መካከሉ ላይ የሆነ ቅርጽ እንዲያመጣላችሁ ብርጭቆ መጠቀም ትችላላችሁ። እኔ እዚህ ጋር ትንሽ የጎድጓዳ ሳህን ያደረኩት፣ ነገር ግን አለመጠቀምም ትችላላችሁ ካልፈለጋችሁ። ነገር ግን መካከሉ ላይ ብርጭቆ አድርጋችሁ መጨረሻ ላይ ማንሳት ትችላላችሁ። ብርጭቆ እንዳይፈነዳባችሁ ማለት ነው። አንስታችሁ ወደ ኦቨናችሁ መከተት ትችላላችሁ ማለት ነው። ስለዚህ እኔ መጨረሻ ላይ እንደዚህ አድርጌ ስጨርስ ይችን ሳህኗን ቀስ ብዬ ሊጡ እንዳይበላሽብኝ፣ ዲዛይኑ እንዳይጠፋብኝ ቀስ ብዬ አወጣዋለሁ ማለት ነው። እናንተም አድርጋችሁ ስታበቁ ብርጭቋችሁን ማውጣት ትችላላችሁ። ብርጭቆ እንዳይሰበርና እንዳይበላሽባችሁ፣ ዲዛይኑ እንዳይጠፋባችሁ ግን ቀስ ብላችሁ ነው ማንሳት፣ በእርጋታ ነው ማንሳት ያለባችሁ። የማይፈነዳ ብርጭቆ እንደሆነ እርግጠኛ ከሆናችሁ ግን ውስጡ አብስላችሁም እንትን ስትሉ መካከሉ ክፍት ሆኖ እንትን እንዲል ስለሚያደርገው እንደዛ ማድረጋችሁ ማብሰልም ትችላላችሁ።
ከዛ እንደዚህ ዲዛይን ታወጡልታላችሁ ማለት ነው። እንደዚህ እያደረጋችሁ በስቲኪኒ እንደዚህ ቅርጽ ታወጡላታላችሁ። አያችሁት? በጣም የሚያምር ሆነ። በስቲኪኒ ነው እንደዚህ ቅርጹን እንደዚህ ትንሽ ነካ ነካ እያደረጋችሁ እንደዚህ ዲዛይን ስታደርጉበት የሚያምር ዲዛይን ይፈጥራል ማለት ነው። በጣም ያምራል። አሁን ወደ ኦቭናችን እናስገባለን ማለት ነው። ኦቭናችሁን በ180 ወይም በ170 አድርጋችሁ እንደ ኦቭናችሁ ቴምፐሬቸር መጠን አድርጋችሁ ማውጣት ትችላላችሁ ማለት ነው። እኔ በ180 ዲግሪ አድርጌ የኔ የመሰለ ኬክ ሰርቻለሁ ማለት ነው። በጣም ያምራል። በጣም ጣፍጣል። በጣም ቆንጆ ነው። አሪፍ ሆኖ ወጥቶልኛል። ዱቄቱም ትንሽ ስለነበረ ጥርምጥን ያለች ቆንጆ ኬክ ናት ማለት ነው። በጣም ትልቅ አይደለም፣ በጣም ትንሽም አይደለችም። እንዳቅማ ሞክሩት። እርግጠኛ ነኝ ትወዱታላችሁ። በጣም ቆንጆ ነው። እኔ ራሱ ብዙ ጊዜ ደጋግሜ የምሰራው ኬክ ነው። ምክንያቱም ለአንደኛ ለአሰራር ቀላል ነው፣ ሁለተኛ በጣም ጣፋጭና ቆንጆ ነው። እርግጠኛ ነኝ እናንተም ትወዱታላችሁ። ሞክሩት። ሀሳብ አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ ጻፉልኝ እና አበረታቱኝ። ላይክ ሰብስክራይብ ሳታደርጉ አትውጡ። ስለተከታተላችሁ አመሰግናለሁ። እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት። በጣም ቆንጆ ነው። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ማለት ነው። ላይክ ሰብስክራይብ ሳታደርጉ ፕሊስ አትውጡ። አመሰግናለሁ።